ማርቆስ መላኩ ከሄደ በኋላ ደግሞ ከሰሎሜ አክስት ጋር አንድ ሁለት ጊዜ በስልክ አውርተው ነበር። እነሱም ነገሩ ግራ እንዳጋባቸውና ሰሎሜ ስለ መላኩ ለማውራት በእንቢተኝነቷ የቀጠለች መሆኑን ነግረውታል። ሌላ ትልቅ ጭንቀት የሆነበት ነገር ደግሞ የታላቅ ወንድሙ ጉዳይ ነው። አሁንም ልቡ ያላመናት ስንክሳርን ነው። አንዴ አሜሪካ ሌላ ጊዜ ደግሞ ኢትዮጵያ መመላለሷና ተመልሳ ከመምጣቷ ጋር መገጣጠሙ ልቡን በጥርጣሬ ሞልቶታል። መዓዛ ማርቆስን ስታገኝ ሁሉንም ነገር እንደመጣ ነው ዝርግፍ የምታደርገው። ሲገናኙ አውርተው አይጠግቡም። ጥድፊያ በሞላበት ሀገርና ሁሉም ነገር በቀጠሮ በሆነበት አካባቢ የጊዜ አካሄድ እንደ ፈጣን ባቡር ነው። የሳራ ጉዳይ ማርቆስን ሁሌ እንዳሳዘነው ነው። አደጋው ከመድረሱ በፊት በስልክ ብዙ ያወሩ ነበር። ማርቆስ ስልኩን ከዘጋው በኋላ ደግሞ ሌላ እጅግም ልቡን ሊጥልበት ባላሰበው ጉዳይ ላይ ክብሪት ጫረችበት። ሶፊያ ምን እንደምታስብና ማንም እንደሆነች በብቃት የሚያውቃት አልመሰለውም። ማርቆስ ሥራ ማከፋፈልና የበታቾቹን በመወከል ስለሚሠራ አዳዲስ ነገሮችን ለማየትና ዋና ዋና ጉዳዮችን ብቻ ለመስራት ብዙ ጊዜ ከፍትለታል። በመንገዱ ላይ መዓዛ ያለችውን ሲያወጣና ሲያወርድ ማታ ከሰሎሜ አክስት ጋር ስለሚኖሩ ቀጠሮ ሲያስብ ሳያውቀው ነበር ፌስቱላ ሆስፒታል በሩ ላይ የደረሰው። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 41 አሁን ይቀርባል። ዘበኞቹ ተናኘን ሲያዩ ትንሽ የተለሳለሱ መሰሉ። ሲስተር ተናኘ ብዙ ጊዜ በሥራ ከቆዩ ነርሶች መካከል አንዷ ስትሆን ስራዋን በጣም ነው የምትወደው። በሽተኞቹም ሆኑ ሰራተኞቹ ደግነቷንና ተጫዋችነቷን በጣም ነው የሚያደንቁት። ጤም ያለ መልክ ያላትና አጠር ያለች ናት። እድሜዋም 40 ጅማሬ ላይ ነው። ትላልቅ አይኖቿና ፈገግታ የማይለየው ፊቷ ሰውን በቀላሉ ይስባሉ። እያንዳንዱን በሽተኛ የምታውቀው በስምና በታሪክ ነው። ከሁሉም ጋር የምታሳልፈው ጊዜ አላት። ጊዜ እንኳን ካነሳት ቅዳሜና እሑድም ቢሆን መጥታ ትሰራለች። ሁሉም እንደ እናት ነው የሚያዩት። በሽተኛ ከተበደለ ግን ለማንም አትመለስም። ስትቆጣ ደግሞ ነብር ናት። እንዴት ነበር ቀንህ? ከቢሮ ነው የመጣኸው? አለች ሶፊያ ፊቷን በመኪናው መስታወት እያየችና እያስተካከለች። የለበሰችው አፈርማ ጉርድ ቀሚስና ብርቱካንማ ሹራብ አሳምሯታል። ዘና ያለች ትመስላለች። ከማርቆስ ጋር ስትሆን ደስ ነው የሚላት። አዎን ከቢሮ ነው የመጣሁት። ደግሞ ሳራሳው መዓዛ የመቂዋ ትዛለችሽ? በጣም ሰላም ብላሻለች። ምናልባት ሰኞ ሳትመጣ አትቀርም። ከቻልሽ እናገኛታለን አብረን አለ። መዓዛ ስለሱና ስለ ሶፊያ ያለችው ትዝ ያለው በውስጡ ፈገግ ብሎ ለራሱ። በርግጥ ሶፊያ ቆንጅዬ ልጅ ናት፣ ንጹሕና ጥንቁቅ። ለሕይወትና ለጥበብ ያላት ፍቅር ማርቆስ ሊረዳው ከሚችለው በላይ ነው። በሌላ በኩል ደግሞ መታወቅንና መቅረብን የማትፈልግና የምትፈራም ትመስላለች። አንዳች የሚረብሻትና በሽሽት እንደሚኖር ሰው ውስጧን የሚያስበረግገው ነገር ያለ መስሎ ይሰማዋል ለማርቆስ። ነገር ግን ማንም የሌላት ብቸኛና ሰው በሌለበት ደሴት ላይ የምትንከራተት ምስኪን ሆናም ታሳዝነዋለች። በማያውቀው መንገድ ዛሬም ከልቡ ያልጠፋችውን ማርታን እያስታወሰችው
ልቡን ክፍል ታደርገዋለች። በተለይ ስትስቅ። ኦ ማዛ ያ እሷንማ እንዴት ረሳታለሁ? በጣም ደግ ሰዎች ናቸው እኮ። በጣም ደስ ይለኛል ብናገኛት። ደግሞ የወይዘሮ ብሪቱን ስዕል እየጨረስኩት ነው። እስኪ ታየዋለህ። በአንድ ሳምንት ጊዜ ውስጥ ያልቃል። በቅርብ ጊዜ እንደሱም ደስ ብሎኝ የሰራሁት ስዕል የለም። ደህና ናቸው እነሱ? አለች ሶፊያ እየተፍለቀለቀች። በጣም ደህና ናቸው። እነሱም በጣም ነው የወደዱሽ። ካልመጣች እያለች ነው። ግን እስኪ እንግዲህ መላኩ ይምጣና እናያለን ብያታለሁ አለ ማርቆስ ወደ ዋናው መንገድ እየገባ። እኔም እንዴት ደስ እንዳለኝ! ምን አይነት ደስ የሚል ቤተሰብ ነው! እኔ በቃ ለብቻዬ ስላደግኩ ትልቅ ቤተሰብ ላይ እንዴት እንደምቀና አትጠይቀኝ። ሁኔታዎች አልሞሉም እንጂ ብዙ ልጅ ነበር እንዲኖረኝ የምፈልገው። ሶፊያ ድንገት ትክዝ አለች። ከሶለን ጋር 8 ልጅ እንዲኖራቸው ነበር የሚያስቡት። 4 የራሳቸው፣ 4 ደግሞ የማደጎ። አይ ምንድነው ታዲያ ሐዘኑ? ገና ልጅ ነሽ። 12 ይኖርሻል አለ ማርቆስ ጎኗ ላይ እየኮረኮራት። እንደገና እየሳቀች ከሐዘኗ ተመንጥቃ ወጣች። እንደዚህ ሲኮረኩራትና ሲቃለዳት የመጀመሪያው ሆኖ ቢገርማትም ደስ ነው ያላት። ማርቆስም ምን ነካኝ ብሎ ራሱን ሳይታዘብ አልቀረም። የማዕዛ ሐሳብም መሰለው የነገሩ መንስኤ። ማርክ በጣም ነው የምፈራው ሲኮረኩሩኝ። አንተ ልፊያ የምትወድ አይመስለኝም ነበር። ሁሌም በቃ ቁም ነገረኛ የቢዝነስ ሰው አድርጌ እኮ ነው የምወስድህ። አይ ሶፊ፣ ሁላችንም እኮ ውስጣችን ልፊያ ያልጠገበ ሕፃን አዝለን ነው የምንዞረው። ለምን ትልቅ ስንሆን ከጨዋታ ርቀን ሳቅና ፈንጠዝያችንን ስራችን እንደሚዘርፈን አላቅም። ይቅርታ ስትተክዥ እኮ በቃ ሳላስበው ነው አለ ርኅራኄ በተሞላው ዓይን እያያት። ኧረ ምንም ይቅርታ የሚያስጠይቅ ነገር የለውም። ደስ ነው ያለኝ ብላ ማርሽ ላይ ያለውን እጁን ያዝ አደረገችው። እኔ ምልህ መላኩን አዋርተው ታውቃለህ? አለች ሶፊያ ርዕሱን ለመቀየርና ነገሩም ትዝ ስላላት። ትናንት አዋርቸው ነበር። ዳና ይመስላል። ሳራም ተሽሏት ቤቷ ገብታለች አለኝ። ትልቅ እፎይታ ነው። አሁንማ ምን ያህል ቀረው ብለሽ ነው እንግዲህ። ግን ስልጠናውን ከጨረሰ በኋላ 1-2 ሳምንት ከነሳራ ጋር መቆየት ሳያስብ አልቀረም። እኔ ምልሽ ምንድን ነው መብላት ያማረሽ? አለ አሁንም ዋናውን መንገድ ሳይለቅ። ፒዛ፣ ጥሩ ፒዛ አምሮኛል። እዚህ ቅርብ አለ እንዴ? አለች ሶፊያ ከጸጉሩ ላይ ነጭ ክር ነገር እያነሳችለት። አዎ ብዙም ሳይርቅ አንድ ቤት አለ። ብዙ ጊዜ ጥሩ ፒዛ አላቸው እዛ። ሜትሮ ፒዛ ይሉታል። እዛ እንሂዳ። ጊዜ ካለን ሲስተር እንዳለችው ሆስፒታላችሁንም ባየው ደስ ይለኛል። ይቻላል ግን በጣም እንጂ። አንተ ጊዜ ካለ ጥሩ ነው፣ እዚያ እንሂድ። የሳራን ነገር እኮ ሳስበው ይዘገንነኛል። አሁን ምንድን ነው የምትሆነው ከዚህ በኋላ? በተለይ ለትንሿ ልጇ በቃ ልቤን የሚደማው። መትረፏም ግን አንድ ነገር ነው። ምን አይነት ዓለም ውስጥ ነው የምንኖረው ባክህ? አለች ሶፊያ አሁንም ሐሳቧ ወሰድ መለስ እያደረጋት። እኔም ያንኑ ነበር ሳስብ የነበረው ወደዚህ እየመጣሁ። ግጭት የማይቀር የህይወት ሀቅ ነው። ግጭትን ማስወገድ ባይቻልም አፈታቱ ግን ውጤቱን ይወስነዋል። ብዙ ሰው ደግሞ ግጭትን መፍጠር እንጂ መፍታት አያውቅም። ከቁጥጥር ውጭ የሆነ ቁጣና ሌላውን ለመስማት የማይፈቅድ ልብ መጨረሻው ጥፋት ነው።
ብዙ ጦርነቶችም ሆኖ በየቤቱ ያሉ መከራዎች ግጭትን መፍታት ከማይችሉ አእምሮዎች የተመረቱ የሚፈነዱ ፈንጂዎች ናቸው። ማርቆስ መኪናውን ወደ ጥላ አስጠግቶ አቆመ። ወርደው ወደ ውስጥ ከገቡ በኋላ ብርሃን ወዳለበት አካባቢ ሄደው ተቀመጡ። የቤቱን ስፔሻል ፒዛ በስስ ደረቅ ቂጣ ላይ እንዲሰራላቸው አዘዙ። ሁለቱም የቀረበላቸውን ኮካ እየተጎነጩ ወሬያቸውን ቀጠሉ። ብዙም ሰው ስለሌለ ጸጥታውን ወደውታል። ዘመናዊ ቤት በመሆኑ ማታ ላይ ደመቅ የሚል፣ ቀን ግን እምብዛም ደንበኛ የሌለው ቤት ይመስላል። እኔም ምለሽ ያነ መላኩ ነገር በጣም እየከነከነኝ ነው። ሁለቱም ሰው ለማዋራት አሻፈረኝ እንዳሉ ነው። እኔ ግን አሁን የመጣው ቢመጣ ነገሩ ምን እንደሆነ ለማወቅ ቆርጫለሁ። ይህም ግጭት ነው። ከምንተስኖትና ከሳራ የባሰ ነው። የነዚህ ደግሞ ጥይት አውጥተው ባይጋደሉም ወይ እርስ በርስ አልተወያዩ ወይ ለሰው ችግራቸውን አላማከሩ። ሁለቱም በጣም ጥሩ ልጆች ናቸው። ማንኛውም ችግር አጋጥሞሽ ለመላኩ ብትነግሪውና ከሱ ጋር 30 ደቂቃ ካወራሽ በቃ ችግሩን የሁለተኛ ክፍል ሂሳብ እስኪመስልሽ ነው የሚያቀልልሽ። ደግሞ ሲያዳምጥስ ሰሎሜም ደግና ልበሰፊ ልጅ ናት። ነገር ግን ምን እንደሆኑ ጉዳዩ ፈጽሞ ሊገባኝ አልቻለም። ሁለቱም እኮ አንዱ ስለሌላው ማውራትም መስማትም አይፈልጉም አለ ማርቆስ ግራ የተጋባው ፊቱ ጨፍከክ እንዳለ። ያው እኔ የነበራቸውን ግንኙነት ስለማላውቅ መናገር አልችልም። ግን እንዳልከው ነው። መላኩ ምን ያህል የበሰለና ክፍት አእምሮ እንዳለው ለማወቅ ጊዜ አይፈጅም። ሰሎሜን እኔም እመሰክራለሁ ደግና የዋህ ልጅ ነች። ግን ያልገባኝ ከመጣች ወዲህ እኮ አንድ ጊዜ ብቻ ባጭሩ አዋርታኝ ነው የዘጋችኝ። ብደውልም ኢሜል ባደርግላትም በቃ አትመልስም። ከዚያ በኋላ ምን ማድረግ እንዳለብኝም አላወቅኩም። ያው በጋራ የምናውቃት ስንክሳር ስለሆነች እሷ ለጠይቃት ሞክሬ አንቺን ብቻ ሳይሆን ቤተሰቡን ሁሉ ነው የዘጋችው። ሐዘኑ ስለጎዳት ነው ርቃ ገጠር ሄደችው። ጊዜ እንስጣት ነው ያለችኝ። አንተንም ያው እንደነገርከኝ ምንም ልታናገረ ፈቃደኛ ስላልሆነች በቃ እኔ እንጃ አለች ሶፊያ ሐሳቧን እንዴት እንደምትጨርሰው ግራ ስለገባት። እስኪ ንገርኝ፣ እዛ ቺካጎ የነበረው ሁኔታ ምን ይመስል ነበር? ማለቴ የሰሎሜ ቤተሰብ ጓደኞች ካሉ ደግሞ እንዴት ተዋወቃችሁ ከስንክሳር ጋር? አለ ማርቆስ አሁንም ከየት እንደሚጀምር ግራ ገብቶት። ቺካጎ ያው እኔ በደረስኩበት ቀን ነው ሶለን የሞተው። ከአውሮፕላን ማረፊያ የነሰሎሜ ጓደኛ ክብሮም ይባላል። እሱ ነው የተቀበለኝ። በጣም ጥሩ ልጅ ነው። እሱም ሐኪም ነው እዚያው። በዚያ ዕለት ብዙ ነበር እኔንም የረዳኝ። መድኃኒት ለወንድሜ ይዘሽለት ትሄጃለሽ ብላ ሰሎሜን ጠይቃት ስለነበረ እሷ ናት ያስተዋወቀችን ከስንክሳር ጋር። ይሄ ሆኖ ለመጣ ጥቂት ቀን ሲቀረው ነው። በጣም ሚስጥረኛና ብልጣብልጥ ልጅ ትመስላለች። ብዙም አትገባኝም አለች። የነገረችው ነገር ብዙም የሚጠቅም ስላልመሰላት ትከሻዋን እየሰበቀች እኔ እንጃ አልገባኝም። ብቻ የስንክሳር ከዛ እዚህ መመላለስ አሁን ደግሞ ከመላኩ ጋር በጣም የተቀራረቡ ይመስላል። እንደውም በቀደም ስደውልለት ካንሳስ አብረው ነበሩ እነሳራ ቤት። ሁለቱንም ትቀርባቸዋለች። ግን ምን እንደሆኑ እንደማታውቅና ሁለቱም አንዳቸው ስለሌላው ለመስማት አሻፈረኝ እንዳሉ ነው ነገረች። ባለፈው ከመሄዷ በፊት ምን ሊሆን ይችላል? ሁለቱንም ይህንን ያህል እስካለመተያየትም ሆነ አንዱ ስለሌላው መስማት እስካለመፈለግ ድረስ ያንገሸገሻቸውና ሕይወታቸውን ሊያመሳቅል የቻለው አለ ማርቆስ የችግሩን እምብርት የደነቆለ ያህል እየተሰማው። ተነጋግረው ካልሆነ የተጋጩት ሌላ ሰው የሰጣቸው ሁለቱንም ይህንን ያህል የሚያስመረር ነገር መኖር አለበት። ጥያቄው ግን ማንና ምንድን ነው የሚለው ነው አለች ሶፊያም የእሱን ሐሳብ የበለጠ እያጠራችለት። ማን የሚለው ለጊዜው ለእኔ
ሁለቱንም የሚቀርብና ይሄንን ማድረግ የሚችል ከስንክሳር ሌላ አይታየኝም። ለምን? እኔ እንጃ። ስንክሳር አግብታ አሜሪካ ከመሄዷ በፊት ከመላኩ ጋር ጓደኛሞች ነበሩ። አሜሪካ ለመሄድ ካላት ጠንካራ ፍላጎት የተነሳ እሱን ትታ ሌላ ሰው አግብታ ነው ሄደችው። ያም የመላኩን ልብ በጣም ነበር የሰበረው እንደነገረኝ። አሁን ደግሞ ፈታ ለብቻዋ ነው ያለችው። እኔ እንጃ እንግዲህ በቂ ምክንያት ከሆነ ይሄ ግን ለምንድን ነው ባለፉት ወራት ውስጥ ስንክሳር ይህን ያህል በመላኩ ሕይወት ውስጥ እንዲህ ገብታ የተገኘችው? አላቅም። እስኪ እንዳው ለማሰብ ያህል እሷ ናት እንበል። ግን ምን ብትላቸውና እንዴት ብታደርግ ነው ይህንን ያህል ልትቆጣጠራቸው የቻለችው? አለ የመጣውን ፒዛ ለመብላት እጃቸውን ታጥበው እየተመለሱ። ሁልጊዜ እንደሚያደርገው አማትቦ አጠር ያለ ጸሎት አድርጎ መብላት ጀመሩ። እንዴት ነው ወደድሽው? አለ ማርቆስ እሱም የያዘውን ቁራሽ እየገመጠ። እሱ በእጁ ቁራሹን አጥፎ ነው መብላት የሚወደው። ሶፊያ ደግሞ በቢላና በሹካ እየቆረጠች እንደ ሳሊነቷ እየከሸነች አሪፍ ነው፣ በጣም ነው የወደድኩት አለች አፏ ውስጥ የሞላውን ጉርሻ እንደያዘች በፈገግታዋ እያረጋገጠች። እና ለማንኛውም ዛሬ ማታ የሶሎሜ አክስት ስለና ሶሎሜ ልታወራኝ የምትፈልገው ነገር እንዳለና ተገናኝተን መነጋገር እንዳለብን ነግራኝ ቀጠሮ ይዘናል። አያቷም ይኖራሉ። ሁለቱም መላኩን በጣም ነው የሚወዱት። እንግዲህ አንድ የሆነ ፍንጭ እዛ ካገኘን እናያለን። የሆነ ሆኖ ግን እሱንም እሷንም ማናገር አይቀርም። የፈለጉትን መሆን ይችላሉ። እውነቱ ታፍኖ ሊቀር ግን አይችልም። ፈጽሞ አይገባኝም። እንደዚህ አይነት ለንግግርና ለውይይት ዝግ የሚሆኑ ግትር ሰዎች መስለውኝ አያውቁም ነበር አለ ማርቆስ። አሁንም የመላኩና የሰሎሜ አካሄድ ፈጽሞ ሊገባው ስላልቻለ የሐሰት ጉልበቱ እውነትን መሸፈኑ ሲሆን የእውነት ጉልበቷ ደግሞ ብትቀበርም አለመሞቷ ነው። ሰውና ጉዳዩ ሳይሞቱ ከተደረሰባት እውነት በትንሣኤ ለሁሉም ሕይወትን መስጠቷ አይቀርም። እውነት የሕይወት ሐሰት ደግሞ የሞት ዘር ናቸውና። ግን ለምን ይሆን ሐሰትን ማመን እንዲህ የሚቀለው? ጥሩ ሐሳብ ነው እንዳልከው፣ ግን ግራ የሚያጋባ ነገር ነው። እኔ እንጃ ሌላ ምን ማለት እንዳለብኝ። ታዲያ ትደውልልኛለህ ካወራችሁ በኋላ? አለች ሶፊያም ለጉዳዩ የምትችለውን አስተዋጽኦ ለማድረግ በመፈለግ። አዎ እስኪ እናወራዋለን። እኔ እምልሽ ኤግዚቢሽንሽ እንዴት እየሄደ ነው? ከሲስተር ባል ጋር አብራችሁ ነው የምታቀርቡት አይደለም? ምንድን ነው ማለቴ መሪ ሐሳቡ? አለ የጉዳዩን ርዕስ መቀየር ስለፈለገ። ጥሩ ነው በጣም። በተለይ ያው ከሴቶች ሕይወት ከተዛባ ማህበራዊ አተያይና ጭቆና ጋር የተያዘ ነው። እንደ ፌስቱላ ህመምና የሴቶች ጥቃት ያለውን ሚዛን ያጣ የህብረተሰብ ባህላዊ እውነታዎች የሚያሳይ ነው። ጥሩ የሚሆን ይመስለኛል። ብሶት አዘል ሳይሆን የወንዶችን በጎ ተጽዕኖ፣ የሴቶችን ኃላፊነትና ለችግሩ የሚያደርጉትን አስተዋጽኦ እንዲያሳይ ተደርጎ ስለሚሰራ ሁሉንም የሚያሳትፍ ይመስለኛል አለች ሶፊያ ፊቷ ፈካ እያለ። በጣም አሪፍ ይመስላል። ለህዝብ ከመለቀቁ በፊት በዘመድ ጅማሬውን ማየት ይቻላል? ያ ትንሽ ጊዜ ስጠኝ፣ ከ2 ሳምንት ምናምን በኋላ።
በነገራችን ላይ የወይዘሮ ብሪቱን ስዕል ነው የኤግዚቢሽኑ መሪ ሀሳብ ማንጸባረቂያ ለማድረግ ያሰብኩት። ንቅሳቱ የሚል ርዕስ ሲሆን የሚኖረው በአጠቃላይ ሴቶች በህብረተሰቡ ውስጥ የሚደርስባቸውን ጥቃት፣ መዘንጋትና መከራ ሁሉ በንቅሳቱ ውስጥ ለማሳየት ነው ሀሳቡ። ንቅሳቱ ህይወታቸውም፣ ትዝታቸውም፣ መከራቸውም፣ ድል መንሳታቸውም፣ ውበታቸውም ሆኖ እንዲታይ ነው አላማው። በቃ በጣም ደስ እያለኝ ነው የሰራሁት። እስኪ ታየዋለህ አለችው የበለጠ እየተፍለቀለቀች። ዋው ሶፊ፣ ይታየኛል በጣም ትልቅ ስራ ነው እየሰራሽ ያለሽው። የምረዳው ካለ ግን ሁለቴ አታስቢ፣ አለ አይደለም? ምንም ነገር በጣም በደስታ አለ። ከዓይኑ የደግነቱ ጨረር እየወጣ ሲያሞቃት ተሰማት። እጁን በእጇ ይዛ ትከሻው ላይ ዘንበል ብላ አመሰግናለሁ፣ እስካሁንም ያደረግከው ቀላል አይደለም አለችው። እሱም ትከሻዋን መታ መታ አድርጎ ብራቮ ሶፊ፣ ብራቮ፣ በጣም የሚያኮራ ስራ ነው እየሰራሽ ያለሽው አለ። ሶፊያ የተናገረው ከልቡ መሆኑን አውቃ እውነተኛ ደስታ ተሰማት። ለነገሩ እርሱ ከአንገት በላይ ማሞገስ አይችልበትም። ሰዓቱ መሄደ እኮ። እንሂድ አይደለ? ቡና እዚህ እንጠጣ ወይስ? አለ ሂሳብ እንዲመጣላቸው ምልክት እያሳየ ላስተናጋጁ። ሲስተር ቡና ጋብዛለሁ ደግሞ ማስጎበኛለሁ ብላ የለ? እዚያው እንሂድ አለች ሶፊያ መታጠቢያ ቤት ለመሄድ እየተነሳች። ሂሳባቸውን ከፍለው እየተቃለዱና የባጤ ቆጡን እያወሩ ሆስፒታሉ ሲደርሱ በጓሮ ባለው በር ገብተው በሰራተኞች መኖሪያ አካባቢ መኪናውን አቆመው ሲስተር ተናኘ ጋር ሲደውሉላት እዛው ግቢ ውስጥ የምትኖር ሌላ ነርስ ጋር እንዳለች ስለነገረቻቸው አብረው ወደዛው ሄዱ። ግቢው ንጹህ፣ የቤቶቹ አሰራርና አያያዝም እዚያ ሀገር ካሉት ሆስፒታሎች ሁሉ የተለየ ነው። ውጭ ሀገር ያለ አይነት ስሜት ነበር የተሰማው። ሁሉም ህንጻዎች ነጭ ቀለም የተቀቡ ሲሆኑ የግቢው ልምላሜና ትልልቅ ዛፎች አንዳች ረፍትን የሚሰጥ ነገር አላቸው። በሜዳው ላይ ያሉት አበቦችና ትንንሽ ተክሎች፣ በየህንጻው መካከል ያሉት የቆዩ ዛፎችና ራቅ ራቅ ብለው የተሰሩት የሆስፒታሉ ልዩ ልዩ ክፍሎች በትክክል ተሰባጥረው ሆስፒታሉን ገነት አስመስለውታል። ሰራተኞች ብቻ ካልሆኑ በቀር ታማሚዎች ሁሉ ሴቶች፣ ብዙዎቹ ደግሞ በጣም ወጣትና ከየገጠሩ የመጡ ናቸው። የሁሉም ችግር ተመሳሳይ ነው። ሆስፒታሉን የጀመሩት በጊዜው የነበረውን የአዋላጅ ነርስ ትምህርት ቤት ለመምራትና ለማስተማር የመጡ ሁለት አውስትራሊያውያን ዶክተሮች ባልና ሚስት ሃምሊን የሚባሉ ናቸው። የዛሬ 50 ዓመት ግድም ነበር ወደ ኢትዮጵያ የመጡት። የፊስቹላ ችግር ምን ያህል ከባድና አስከፊ እንደሆነ ካወቁ በኋላ ከንፈር በመምጠት ሳይሆን ያለፉት ዛሬ በዓለም ላይ ብቸኛ የሆነውን የፊስቹላ ሕክምና የሚሰጥ ሆስፒታል በመጀመር ነው። ባለቤትዮ ቢሞቱም አሁንም ድረስ ስራውን የሚያስተዳድሩትና የሚመሩት የዕድሜ ባለጸጋዋ ሴቷ ዶክተር ሃምሊን ናቸው። ወደ ሰራተኛ መኖሪያው ሲደርሱ ሶፊያ ከፊት እየመራችው በሩን ስታንኳኳ ማርቆስ ወደ ምዕራብ አቅጣጫ ካባ ወደሚባለው የድንጋይ ማምረቻ ገደል ቁልቁል መመልከት ጀመረ። በአጠገቡ የሚወርደው ወንዝ በፍሰቱ ቀጥሏል። የሆስፒታሉ መስራች ዶክተር ሃምሊን የጻፉትን በወንዙ አጠገብ ያለው ሆስፒታል የሚለው ታዋቂ መጽሐፋቸው ይህንኑ ወንዝ መሰረት አድርጎ የተዘጋጀ ነው። ዚ ሆስፒታል ባይ ዘ ሪቨር ነው በእንግሊዘኛው። ድሮ ውሃው ንጹህ ነበር አሉ። ዛሬ ግን ሁሉም የሽንት ቤቱንና የቤቱን ቆሻሻ ሁሉ እየለቀቀበት የተመረዘ ውሃ ሆኗል። የሰው አእምሮም እንደ ወንዝ ነው። ውስጡ በተጨመረበት ሐሳብ መሰረት ወይ የደፈረሰ መርዘኛ አስተሳሰብን ይዞ በሄደበት ሁሉ ይነጉዳል፣ ወይም
ለፈውስና ለሕይወት የሚሆን ንጹሕ አስተሳሰብን ይዞ ተፈጥሮንና ሰዎችን የሚያድስ ይሆናል። እቤት ሲገቡ ሲስተር ተናኝና ጓደኛዋ ሲስተር ደስታ ሲጫወቱ ደረሱ። ቤቷ ቅልብጭና ጽድት ያለች ስትሆን አንድ መኝታ ቤት ያላትና ሳሎኗና ማብሰያ ዕቃ ቤቷ አንድ ነው። በደንብ የተያዘችና በቂ ብርሃን ያላት ናት። እነ ማርቆስ ከተቀመጡ በኋላ ቡናና ኩኪስ አቅርበውላቸው እነሱም ወሬውን ተቀላቀሉ። ማርቆስም ቀስ እያለ አንዳንድ ጥያቄዎችን ሲጠይቅ ከቆየ በኋላ ሶፊያ የምታስተምርበት አንድ ክፍለ ጊዜ ስለነበራትና መሄድ ስላለባት ስትወጣ ሲስተር ተናኝ ሚዛው ልታስጎበኘው አብረው ወጡ። ስለ ቡናው አመስግነው በዛፎቹ መሃል ባለው የእግረኛ መሄጃ ላይ ወደ ዋናው ሆስፒታል እየሄዱ ሲስተር ፈጽሞ እንደዚህ አይነት የሚያምር ሆስፒታል አልጠበቅኩም። የሚገርም ነው። በደንብ ነው የተያዘው። አሁንም መስራቾቹ ናቸው የሚያስተዳድሩት አለ ያለውን ብዙ ጥያቄ ከማዝነቡ በፊት ለማሟሟቂያ ያህል። አሁን ባልየው ሞተዋል፣ ሚስትየው አሉ። አሁንም እሳቸው ናቸው ሁሉንም የሚያስተዳድሩት። አሁን ግን እያረጁ ስለሆነ እንዴት እንደሚሆን እርግጠኛ አይደለሁም። ብዙውን ገንዘብ ከያገሩ የሚያሰባስቡትም እሳቸው ናቸው። ሕክምናው በጣም ውድ ቢሆንም ሁሉም በሽተኛ በነፃ ነው የሚታከመው። ደግሞም በጣም ረጅም ጊዜ የሚወስድ ትዕግስትና ርህራሄን የሚጠይቅ ህመም ነው። በነገራችን ላይ ልጃቸው በወላጆች የተጀመረውን ስራ ያግዛል፣ በተለይ አባቱ ካለፈ ወዲህ አለች ሲስተር ከፊት ከፊቱ እየሄደች። አበቦቹ ደግሞ እንዴት ያምራሉ ባክሽ! የከተማችን መናፈሻ ፓርኮች እንኳን እንደዚህ አያምሩም እኮ አለ አሁንም በግቢው ማማር እየተመሰጠው ማርቆስ። አዎ አየህ፣ እዚህ ሰዎቹ ለግቢውም ለበሽተኛውም እኩል ትኩረት ነው የሚሰጡት። በሽተኛ ያከምክ ቤቱን ብታፈርሰው ምን ጥቅም አለው ብለህ ነው? አሁን ያሉትን የመንግስት ሆስፒታሎችና የግሎቹን ብታያቸው ከጽዳት ጽዳት የላቸው፣ ከጥራት ጥራት፣ መታከሚያ ሳይሆን መታመሚያ ነው የሚመስሉት። አሁንማ አብዛኛው ሆስፒታል በቃ ግቢ ሁሉ ህንጻ ተደንቅሮበት የአንድ ዛፍ ማብቂያ ቦታም ወደፊት የሚኖረው አይመስለኝም። ሰውን ሁሉ የሚፈውሰው መድኃኒቱ ብቻ ሳይሆን ቤቱም እኮ ነው አለች ዞር ብላ እያየችው። ይገርማል። ግን እኔ የምልሽ ባለማወቂያ ትታዘብኝ፣ ፊስቱላ ሲባል ከወሊድ ጋር የተያዘ ችግር እንደሆነ ምናምን አውቃለሁ። ግን እንደው የሕክምና ቋንቋ በማይገባው ሰው ቋንቋ ብታስረጅኝ አለ ትንሽ እያመነታ። አክቹአሊ ብዙ ሰው እንደሚያውቅ ያስመስላል እንጂ ሕክምና ካልተማርክ ወይም ገብተህ ካልሰራበት እንዴት ልታውቀው ትችላለህ? ቆይ እንዲያውም እዚህ ክፍል ውስጥ ግድግዳው ላይ ስዕሎች ስላሉ እነሱን እያሳየው ላስረዳ ብላ ይዛው አንድ የምርምር ክፍል ውስጥ ገባች። ፌስቱላ ማለት ቃሉ ሁለት የተለያዩ የሰውነት ክፍሎችን ተፈጥሯዊ ባልሆነ መንገድ የሚያገናኝ ቀዳዳ ወይም መንገድ ማለት ነው። አሁን የሴቶችን የሰውነት ክፍል እዚህ ጋር እንደምታየው በታችኛው ሆዳችን ላይ ከላይ በኩል የፊኛ ከረጢት አለ። ከሱ ጀርባ ከፍ ብሎ ደግሞ ጽንስ አቃፊ ማህፀን፣ ወረድ ብሎ ደግሞ ውጫዊ የማህፀን ክፍልና በውጭ እስካለው የሴት ልጅ ብልት ድረስ የሚገኘው መተላለፊያ አለ። ከዚያ በስተጀርባ ደግሞ የአንጀታችን የመጨረሻው ክፍል የሆነው ሰገራ የሚያልፍበት ሬክተም የተባለው ነው ያለው። ስለዚህ ማህፀንና መተላለፊያው ከፊት በፊኛ ከኋላ ደግሞ ከፊንጢጣ በላይ ባለው የአንጀት የመጨረሻው ክፍል መሃል ነው ያለው። ከፊኛ ፊትና ከሬክተም በስተኋላም የማህፀን አቃፊ አጥንቶች ናቸው ያሉት። በወሊድ ጊዜ እንግዲህ የህፃኑ ጭንቅላትና ሰውነት በዚህ ጠባብ የማህፀን ክፍል ማለፍ አለበት። ይህም የምጥ እጅግ አስቸጋሪው ደረጃ ነው አለችና የምትለውን ተረድቷት እንደሆነ ፊቱን አየት ታደረገች። ከዛም ያለችውን በስዕሉ በማስደገፍ ካሳየችው በኋላ በተለይ በተመጣጠነ ምግብ እጥረትና እድሜያቸው ለአቅመ ወሊድ ያልደረሱ በጣም ወጣት ሴቶች አርግዘው ለመውለድ ሲሞክሩ
በማህፀን መተላለፊያ ያለው የልጁ ጭንቅላት የማህፀኑን ግድግዳ ከፊኛና ከሬክተም ጋር በአጥንቱ ላይ አጣብቆ ለረጅም ሰዓት ሊያቆየው ይችላል። የልጁ ክብደትና መጠን ትልቅ ከሆነ ወይም አቀማመጡ በወሊድ ጊዜ ተዛባ ከሆነ ደግሞ ችግሩ የባሰ ይሆናል። ችግሩ ያጋጠማቸው በቶሎ ወደ ሆስፒታል ሄደው መፍትሄ ካላገኙና ከአጥንት ጋር ተጣብቆ የቆየው የማህፀናቸው ክፍልም ሆነ የፊኛቸውና የአንጀታቸው ክፍል በቂ ደም ስለማያገኝ በአካባቢው ያሉ ሴሎች ይሞታሉ። ይህም ከዚህ የተነሳ ከሚመጡ የወሊድ ቁስለቶች ጋር ተያይዘው በሚፈጠር ኢንፌክሽን ታግዞ ፌስቱላ የምንለውን ቀዳዳ በፊኛና በማህፀን ወይም በሬክተምና በማህፀን መካከል ወይም ሁለቱንም ይፈጥራል። ቶሎ ሕክምና ካላገኘ ሊሰፋ ይችላል። ከዚህም የተነሳ ሽንታቸውንም ሰገራቸውንም መቆጣጠር ወደማይችሉበት ደረጃ እንዲደርሱ ስለሚያደርጋቸው ሰገራና ሽንታቸው እየተቀላቀለ በማህፀናቸው ያለማቋረጥ እንዲፈስ ያደርጋል ስትል ነገሩን በአይነ ህሊናው እያየ ዝግንን ብሎት ፊቱን ጨምደድ ፈታ ሲያደርግ ልቡ ግን የበለጠ በሐዘን ተመታ።